እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ወርኃዊ በዓልና እንዲሁም በዚሁ ዕለት በወርኃዊና በዓመታዊ ክብረ በዓላቸው ተከብረው ለሚውሉ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ንስሐን የሰበከ ነቢይና ሐዋርያ ንዑድ ክቡር የሚሆን ቅዱስ ዮሐንስን በወርኃ ግንቦት የሚነበብ ገድሉን መጽሐፍ እንጀምራለን። በወርኃ የካቲት በ30ኛው ቀን ቅድስት ራሱ ከተገለጸች በኋላ ቅዱስ ዮሐንስ ለአገረ አምዳ ኤጲስቆጶስ ለቅዱስ አባ አንያኖስ በሕልም ነግሮት ዳግመኛ በዚህ በወርኃ ግንቦት በ30ኛው ቀን አከበራት። የነቢየ ልዑል ቅዱስ አዋዲ ለቅዱስ ዮሐንስ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የምትተማመኑ የተወደዳችሁ ወንድሞች ሆይ የጌታዬ ኢየሱስ ክርስቶስ አገልጋይና ሐዋርያ የምሆን ወንድማችሁ ዮሐንስ አፈወርቅ በዚች በተባረከች ቅድስት ወርኃ ግንቦት በአየር ላይ እየበረረች 15 ዓመት ስላስተማረች የመጥምቁ ቅዱስ ዮሐንስ ራስ እነግራችኋለሁ አለ። ይህችው የመጥምቀ ዮሐንስ ራስም የፈጸሙባትን እየገለጸች ሄሮድስ ሆይ የወንድምን ፊልጶስን ሚስት ልታገባ አይገባም እያለች ከነግ እስከ ምሽት በአገሩ ሁሉ እየጮኸች በአየር ሆና በረረች። በአገሩ ሁሉ እየጮኸች በአየር ሆና በበረረች ጊዜ ስትጨው የሰሟት ሁሉ ምስጋና የሚገባው እግዚአብሔርን አመሰገኑ። ርጉም ሄሮድስም በቅድስት ራስ ከሚነገርበትና ርኩስ ግብሩን ከሚገልጥበት ቃል የተነሳ አፍሮ በእኛ ወራት ከእልፍኙ ወጥቶ ለሰው አይታይም ነበር። ይህች ቅድስት ራስ ግን ጌታችን ኢየሱስ ክርስቶስና በደብረ ዘይት ሳለ ሄዳ ከእግሩ ስር ወድቃ ሰገደች። ያን ጊዜም በሁለት ወገን ድንግል የሆነች ርዕርተ ልብ ድንግል ማርያም የተቆረጠች የቅዱስ ዮሐንስን ራስ ባየች ጊዜ የደረሰብን ይህንን ሕፃናትን ከፈጀ ንጉሥ ሄሮድስ ፊት አሽሽታ በበረሃ ያሳደገች የቅድስት እናት ኤልሳቤጥ ዓይኖችስ የተቆረጡ አንገትን ያዩ ዘንድ ወዴት ናቸው እያለች አለቀሰች። እመቤታችን ቅድስት ድንግል ማርያም በመሪር ሐዘን በጽኑ እንባ ስታለቅስ ጌታችን ኢየሱስ ክርስቶስ እናቴ ሆይ መጥምቁ ዮሐንስ እንደሞተ እኔም እሞታለሁ፣ እኔ ግን የምሞተው ለጠፋው ዓለም ሕይወትን እሰጥ ዘንድ ነው። የምሞተውም እንደ መጥምቅ ዮሐንስ አይደለም፣ ተሰቅዬ ቀኝ ጎኔንም በጦር ተወግቼ የዓለም መድኃኒት የሚሆን ደሜ ይፈስሳል ብሎ ርርት እናቱን አረጋጋት። ይህችን ቅድስት የዮሐንስን ራስም ሂጂ ሄሮድስን ኃጢአት ለዓለም ሁሉ ንገሪ፣ ክንፎችሽንም እንደ ንስር ክንፍ አጸናልሻለሁ፣ እስከ 15 ዓመትም መንፈስን በውስጥሽ አኖራለሁ አላት። ያን ጊዜም ቅድስት የዮሐንስ ራስም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዛት በረረች። ድምጿም በየአገሩ በየስፍራው በየተራሮች ጫፍና በየባሕሩ ዳርቻ ላሉ ሁሉ ተሰማ። ይህች ቅድስት ራስም የምትናገር የሄሮድስን ኃጢአት ብቻ አይደለም፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለች ትሰብካለች እንጂ። ዳግመኛም ለአሕዛብና ለአረማውያን ሁሉ አምነው የእግዚአብሔር ልጆች የሆኑ ዘንድ የእግዚአብሔርንም አምልኮ ሕጉንና ትእዛዙን ታስተምራለች እንጂ።
ከአባቱና ከመንፈስ ቅዱስ ጋራም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ከነቢያት የሚበልጥ የነቢያት አምላክ ጌታ መድኅን ከእመቤታችን ከድንግል ማርያም መወለዱንም መሰከረች እንጂ። በጥፋቷ ጊዜ ከምድር ፊትም የውኃውን መጉደል ታይ ዘንድ በጻድቁ ኖኅ እንደተላከችው ጻዕዳ ርግብም ከዳር እስከ ዳር ትበርር ጀመር። ያች ርግብ በአፏ የወይን ቅጠል ይዛ በምሽት እንደተመለሰች የመጥምቁ ቅዱስ ዮሐንስም ቅድስት ራስ እንደ ወይራ ቅጠል የሕይወትንና የድኅነትን ቃልን ይዛ በአየርና በነፋሳት እየዞረች በየአገሩ ሁሉ አስተማረች። የመጥምቀ መለኮት ቅዱስ ዮሐንስ ቅድስት ራስም እየበረረች ወደ ምስራቃዊ የአረቢያን ተራሮች ሄደች። ንብረታቸውን ይዘው የሚጓዙ ነጋዴያን ሰዎች ጩኸቷን ሰምተው ይይዟት ዘንድ ወደዱ። ዘመኑ አልተደረሰምና ሰውነታችሁን አታድክሙ የሚል ቃል ከሰማይ እስኪሰሙ ድረስም እርሷን በመፈለግ ደከሙ። ከ15 ዓመትም በኋላ በምድረ አረቢያ አረፈች። የነቢዩ ቅዱስ ዮሐንስ ራስን ያስቆረጠ ርጉም ሄሮድስ ግን ሰላምና ዕረፍትን አላገኘም። በጻድቅና በቅዱስ ካህን ዘካርያስ ቤት ላይ ስለፈጸመው ግፍ ፈንታ ጽኑ መከራና ሐሳር አገኘው እንጂ። የርጉም ሄሮድስ የቀድሞ ሚስቱ የንጉሥ አርጣ ልጅ ነበረችና ይህ ርጉም ሄሮድስ በሰደዳት ጊዜ ወደ አባቷ መጥታ አለቀሰች። ሄሮድስ ያደረገውን ሁሉ ከቤቱም እንዳስወጣት ነገረችው። ንጉሥ አርጣም ተነስቶ ከሰራዊቱ ጋር ወደ ገሊላ አውራጃ ዘመተ። የሄሮድስንም ግዛቶች ሁሉ ወግቶ በእሳት አቃጠለው። ንጉሥ ጢባርዮስ ቄሳርም ይህንን ነገር በሰማ ጊዜ ሄሮድስ ስለ ሰደዳት ልጁ ብሎ ንጉሥ አርጣም ይህንን ነገር እንደ አደረገ ባረዱት ጊዜ ተቆጥቶ ተነሳ። ሄሮድስንም ወደ ዋናው የሮም ከተማ አስጠራው። በሄሮድስ ምክንያት የአገር ሁከት በመደረጉና ታላቁ ነቢይ መጥምቁ ቅዱስ ዮሐንስን ስለመግደሉ ከሹመቱ ሻረው፣ እንደ ልኩ ወደሚባል አገርም አጋዘው። በዚያም ርጉም ሄሮድስ ክፉ አሟሟትን ሞተ። ጢባርዮስ ቄሳርም የሄሮድስን ቤተ መንግሥት አስፈረሰ፣ ጥሪቱንም ሁሉ ወረሰው። የሄሮድስንም ነገር ለተመለከተው ሁሉ ተረት ሆነ፣ ያለ ስም ያለ ምልክትም ቀርቷልና። ነጋዴዎች ግን ሲወጡ ሲወርዱ በዚያ ያድሩ ነበር። በዚያ ዘመንም በገንዘብ ድኖች በሃይማኖት ግን የበለጸጉ 2 ወንድሞች ነበሩ። እሊም ይሰግዱ ዘንድ ወደ ኢየሩሳሌም ሄደውም ሳለ ከብዙ ዓመታት በኋላ ሲመለሱ በመሸባቸው ጊዜ በዚያ ስፍራ አደሩ። ዳግመኛም ሌሎች ነጋዴያን በዚያ ስፍራ ያድሩ ዘንድ መጡ። በእግዚአብሔር ፈቃድም እሊህ እግዚአብሔርን የሚፈሩ 4 ሰዎች ተገናኙ። አብረውም በዚያ ስፍራ አደሩ። በሌሊትም መጥምቅ ቅዱስ ዮሐንስ ተገልጾ ስለ ቅድስት ራሱ ነገራቸው። እኒህ የታመኑ ሰዎችም ባደሩበት በዚህ ስፍራ የቅዱስ ዮሐንስ ራስ ያረፈችበትን ይህንን ስፍራ ለመጥምቀ መለኮት ቅዱስ ዮሐንስ ደቀ መዛሙርት ነገሯቸው። ደቀ መዛሙርቱም ከወህኒ ቤቱ አንስተው በነቢዩ ኤልሳዕ መቃብር አስቀድመው ከቀበሩት አካሉ ጋር አገናኝተው ቅድስት ራሱን በታላቅ ክብር ቀበሯት። ዳግመኛም ከብዙ ዘመን በኋላ የመጥምቁ ቅዱስ ዮሐንስን ሥጋ በቅዱሳን ደቀ መዛሙርቱ ያረፈበት የነቢዩ ኤልሳዕ መቃብር ባለበት አገር በቅዱሳን ደቀ መዛሙርቱ ያረፈበት የነቢዩ ኤልሳዕ መቃብር ባለበት አገር በኢየሩሳሌም አባ ቄርሎስ ኤጲስቆጶስነትን አምዳ በተባለ አገርም አባ አንያኖስ በተሾሙ ጊዜ
አባ አንያኖስ ለመጥምቀ መለኮት ቅዱስ ዮሐንስን ቅድስት ራስ ከመላ አካሉ ጋራ ግንቦት 30 ቀን ዳግመኛ አውጥቶና አክብሮ ወደ ቀድሞ ስፍራ መለሳት። ይህ የሆነው በወራ የካቲት በቀን 30 አስተርዮተ ርዕሱ ከሆነ ደቀ መዛሙርቱ ከብዙ ዘመን በፊት በወራ ሚያዝያ በቀን 15 ሥጋውንና ራሱን አገናኝተው ካሳረፉ በኋላ ነው። ለዘላለም የሚኖር የቅዱሳን ጻድቃን መታሰቢያ ላከበረና ለወደደ ለልዑል እግዚአብሔር ክብር ምስጋና ይገባል። እኛንም በወዳጆቹ በጻድቃን አማላጅነት ይቅር ይበለን። የመጥምቀ መለኮት ቅዱስ ዮሐንስ ረድኤት በረከቱ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይሁን፣ በጸሎቱ ይማረን። ጸሎቱና ቅድስት በረከቱ በእውነት ለዘላለሙ ከሁላችን ከሕዝበ ክርስቲያን ጋር ይሁንና መጥምቀ መለኮት ቅዱስ ዮሐንስ በአንድ ብላቴና ላይ ያደረገው ተአምር ይህ ነው። አንደበቱ የታሰረ ለሚጠራውም ቢሆን ለሚጠይቀው ምንም ምን ይመልስ ዘንድ የማይችል አንድ ብላቴና ነበር። እንዲህ ሳለም ወገኖቹ ቅድስት ኃይለ ጸሎቱን ለሚታመኑ ድውያንና ለተጨነቁ ሁሉ ጭንቀታቸውን ከሚፈታ ከመጥምቁ ቅዱስ ዮሐንስ በቀር ይህንን ማዳን የሚችል የለም ብለው ወደ ቅዱስ ዮሐንስ ደብር ወሰዱት። በአንዲት ዕለትም የቅዱስ ዮሐንስን ዝክር በዓል በሚያደርጉበት ቤት ማኅበር እኚህ ወገኖቹ በአምላኩ ኃይል ቅዱስ ዮሐንስ ይፈውሷል እያሉ አስገቡት። እግዚአብሔርም እምነታቸውን አይቶ መጥምቅ ቅዱስ ዮሐንስን ወደዚህ ልጅ ላከው። መጥምቅ ቅዱስ ዮሐንስም በታላቅ ክብር መጥቶ ልጄ ተናገር፣ አምላክ እግዚአብሔርን አመስግን አለው። ያን ጊዜም የዚህ ብላቴና አንደበቱ ተፈትቶ አንድ ሰው አንደበቴን ዳሰሰ አመስግንም አለኝ ብሎ ጮኸ። በቅዱስ ዮሐንስ ዝክር በዓል ላይ የተሰበሰቡትም ሰምተው ነቢዩ ዳዊት የእግዚአብሔር ቸርነቱን ተናገሩ፣ ለሰው ልጆችም ያደረገውን ድንቅ ሥራውን መስክሩ እንዳለ አደነቁ። ይህ ልጅ ግን ወደ ቤቱ ወደ ወገኖቹም ተመልሶ ይሄድ ዘንድ አልወደደም። በቅዱስ ዮሐንስ ደብር ለሚያገለግሉ ካህናትም ረድእ ሆነ። ወንጌልን፣ መዝሙረ ዳዊትን፣ መጻሕፍተ ነቢያትን ከጡም ዜማ ጋር ተማረ። ማዕረገ ድቁናንም ተቀብሎ ካህን ሆነ። በቤተ ክርስቲያንም ውስጥ በንጹሕ ክህነት ኖረ። የመጥምቀ መለኮት ቅዱስ ዮሐንስ ጸሎቱና በረከቱ ከተወደዱ አገልጋዮቹ ከሕዝበ ክርስቲያን ጋር አብሮን ይሁን ለዘላለሙ አሜን። የመጥምቀ መለኮት ቅዱስ ዮሐንስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።